ሰላም ጤና ይስጥልኝ ውድ ቲቪ9 ተመልካቾቻችን እንኳን ለረመዳን እንዲሁም ለአብይ ጾም አደረሳችሁ ይያልን ዛሬ በጤና ጉዳያችን እንደምትመለከቱን ከስቱዲዮ ወጣ ብለን ኬሪፕለፕስ የተሰኘ በጎ አድራጎት ድርጅት ተገኝተን ስለሚጥል በሽታ ከህክምናው ጋር ምን ተያያዥነት አለው ህክምናውስ እንዴት ይሰጣል ብለን ውስጥ ገብተን አብረናችሁ ምናይ ይሆናል ፕሮግራሙን እየመራው ወደ እናንተ ማደርሰው እኔ ናፍቆስ ዳንኤል ነኝ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ሰላም ጤና ይስጥልን አብሮይስጥልኝ መጣሽ እንኳን ደህና እንዴት ነህ አብይ ይባላልው በዚህ በኬሪፕለፕስ ኢትዮጵያ በስራ አስኪያጅነት እያገለገልኩ እገኛለሁ እንኳን ደህና መጣሽ እንኳን ደህና ቆያችሁ ፕሮግራማችን እዚህ እንድንቀርጽ ስለፈቀዳችሁልን በጣም እናመሰግናለን እኛም በጣም እናመሰግናለን እንግዲህ ስለሚጥልም ኤፒሌፕሲ ወይም በተለምዶ የሚጥል በሽታ ላይ የሚሰራ የበጎ አድራጎት ድርጅት ነው ትኩረት እንዲያገኝ ማህበረሰቡ ደግሞ ግንዛቤ እንዲጨብጥ ለማድረግ ይሄን ፕሮግራም ለመስራት ስለመጣችሁ በጣም እናመሰግናለን እንግዲህ ድርጅቱ ከተመሰረተ ጀምሮ የሚሰራቸው ስራዎች ምን ምንድናቸው ምን አገልግሎት እየሰጠ ነው የሚለውን ነገር ደግሞ ወደ ውስጥ ገብተን እናያለን እሺ አመሰግናለሁ ሰላም እንደምነሽ እንኳን ደህና መጣሽ እንኳን ደህና ቆየሽ እንዴት ነሽ እግዚአብሔር ይመስገን ደህና ውድ ተመልካቾቻችን ቀደም ሲል እንደነገርናችሁ የበጎ አድራጎት ድርጅት መስራችና ባለቤት የሆኑት ወይዘሮ እናት የውነቱ ጋር አብረን ቆይታ ምናደርግ ይሆናል እንግዲህ በድጋሚ ስምሽን ለተመልካቾቻችን በመንገር እንጀምር እሺ ስሜ እናት የውነቱ ይባላል የኬሪፕለፕስ ኢትዮጵያ መስራችና ዋና ዳይሬክተር ነኝ ይሄን ድርጅት ለመመስረት ምን አነሳሳሽ ዋናው መነሻው እኔ ራሴ የሚጥል ህመም ታማሚ ነኝ ግን እድለኛ ሆኜ እኔ በህይወቴ ከሚጥል ህመም ጋር ስኬታማ ህይወት መኖር እንደሚቻል በራሴ ስላየሁት ብዙን ህይወቴን ውጪ ነው የኖርኩት የዛሬ 9 አመት አካባቢ ላይ ይሄ ሐሳብ ሌላውም ስኬታማ ህይወት መኖር እንደሚችል የሀገራችን ህብረተሰብ መስማት አለበት ማወቅ አለበት አንድ ሆነን በሚጥል ህመም ላይ ያለውን መገለል መድሎ የተለያየ እምነት ጋር ያለውን አመለካከት መቀየር አለበት በሚል መንሴ ነው ያነው መንሴው ለመጀመር ስንት ጊዜ ሆነው ከተመሰረተ አሁን 9 አመት ሆኖናል ከተመሰረተ በስራችሁስ ምን ያክል ታካሚዎች አሉ ምትረዷቸው በስራችን ሰፋ ያለ ነው ታካሚ ላይ ብቻ ሳይሆን የምንሰራው ጤና ጣቢያ ላይ ለሚሰሩ ነርሶችም የተለያዩ ሄልት ኦፊሰሮችም እንሰጣለንና ምንረዳው ብለን ስናስብኛ ብዙን ጊዜ ዳይሬክትሊ ፔሸንት ከሆነ ወደ 1800 የሚያህል ፔሸንቶች በእኛ ስር ታቀፈዋሉ በትሬኒንግ ግን በማብቃት ደረጃ ደግሞ ከዛ በላይ ሰፊ የሆኑ ሰዎች በእኛ ድርጅት ስር ታቅፈው እርዳታን ያገኛሉ ልበለው ስለዚህ ህክምናውን መስጠት ብቻ አይደለም ያናንተ ድርሻ በበለጠ በዚህ ህመም የተጠቁ ሰዎችን እርዳታም ጭምር ማድረግ ማለት ነው ኑሯቸው ላይ ማለት ነው አዎ እንግዲህ ድርጅታችን 4 አላማ ይዞ ነው የተነሳው አንደኛ የክሊኒካል ሰርቪስ የምንለው የህክምና ክትትልን መድኃኒትን አቅርቦት እንዲኖር እንደዚሁም በሚያስፈልግበት ጊዜ እነ ኢጂ ኤምአርአይ የሚባሉ ዳያግኖስቲክስ ለሐኪሞች ዳያግኖስ ለማድረግ በዛም ላይ ደግሞ የተሻለ ትሪትመንት ለመስጠት የሚያግዟቸውን ቴስቶችንም አብረን ድጋፍ በማድረግ እንሰጣለን ዋናው አላማችን ምንድነው ሜሴጁ የሚጥል ህመም ህክምና አለው ህክምና ደግሞ አግኝተን ስኬታማ ህይወትን መኖር እንችላለን ህብረተሰባችን ገና አያቅም ህክምና እንዳለው ቅድም እንዳልኩት ከክፉ መንፈስ ጋር ከተለያየ ነገር ጋር ነው የሚያዛምደው ስለዚህ ህክምና አለው ያ ነው ጩኸታችን ያንን ደግሞ በርግጥ ሁሉም ታማሚዎች በእኛ ስር የታቀፉት በጤና ጣቢያ ወይም ደግሞ በሆስፒታል ላይ ክትትል አላቸው አንድ ድርጅት ይሄን ሁሉ ሚሊዮን ታማሚ ሊረዳ አይችልም ግን እኛ እንደ ድጋፍ ደግሞ ተጨማሪ ድጋፍ በጎን እንሰጣለን ስለዚህ የክሊኒካል ሳይድ ስራችን የህክምናን በተመለከተ ያለው እሱ ነው ሌላ በሁለተኛነት ግንዛቤ ማስጨበጥ ነው
ግንዛቤ ማስጨበጥ ማለት ይሄ ቅድም ያልኩት አመለካከት እንዲቀየር ከየት ነው የምንጀምረው? ከትምህርት ቤቶች ህፃናቶችን የነሱን አመለካከት መቀየር በጣም ይቀላል ብዙ ለመማር ፈቃደኞች ስለሆኑ ስለዚህ ከትምህርት ቤቶች ላይ እንሰራለን እናስተምራለን ከመስሪያ ቤቶች ጋር ከተለያዩ ድርጅቶች ጋር እንደዚሁ እናስተምራለን በትምህርት ቤት ደረጃ ለተማሪው ብቻ ሳይሆን ለአስተማሪዎችም ትሬኒንግ እንሰጣለን ለማብቃት በትምህርት ውስጥ በሚያስተምሩበት ጊዜ የሚጥል ህመም ታማሚ ያለው ልጅ ካለ እንዴት ነው መርዳት የሚችሉት የሚጥል ህመም ትምህርት እንዳንማር አያግደንም ግን ከመድኃኒትን እየወሰድን ትንንሽ እንደው ሞዲፊኬሽን በትምህርት ቤት ላይ ቢኖር ያ ተማሪ ጥሩ የሆነ ትምህርትን ተምሮ በሰላም ወደ ቤቱ መሄድ ይችላል በስራችን የምናየው አንድ ህፃን ሲታመም ወዲያውኑ ትምህርት ላይ ከሆነ ከትምህርት ቤት ማውጣት ነው ምክንያቱም መማር አይቻልም የሚል አመለካከት ስላለ እና አስተማሪዎችንም ለነሱም እንደዚሁ ትሬኒንግ እንሰጣለን ስለሚጥል ህመም እንዲያውቁ እንዴት አድርገው ተማሪ እንደሚደግፉ ከዛ ባሻገር ደግሞ በድርጅቶች ላይ ያን ደግሞ አላማችን ምንድነው አሁንም መማር እንደሚቻል መስራት ይቻላል ከሚጥል ህመም ጋር ስለዚህ በርን እንዲከፍቱ የሚጥል ህመም ታማሚዎች የሆኑ ተቀጥረው የመስራትን እድል እንዲያመቻቹ ድንገት ደግሞ ተቀጥረው እየሰሩ ያሉ ካሉ እንዴት መደገፍ እንደሚገባቸው በመስሪያ ቤት ብቻ ሳይሆን ደግሞ በውጭም በኮሚኒቲም በህብረተሰብ ውስጥም ሲኖሩ ዕውቀቱ እንዲኖራቸው እንደዛ እናደርጋለን እስካሁን ካስተማርናቸው ቦታዎች የግል ድርጅቶች ሄደናል የፖሊስ ፌደሬሽን ውስጥ ሄደን አስተምረናል ቃልቲ እስር ቤት ውስጥ ሄደን አስተምረናል ምክንያቱም ብዙን ጊዜ አሁን እዛ ላይ ለምሳሌ ቃልቲን ፎከስ የምናደርገው የፊዚካል ኢንጁሪው በዱላ ሲመቱ ጭንቅላታቸውን ኤፕለፕሲ የመያዝ ቴንደንሲ ከፍ ይላል ስለዚህ አዌርነስ ሬዚንግ ግንዛቤ ማስጨበጥ እንደዚሁም እየሄድንም ከዛ ደግሞ ባሻገር ሚዲያ ይሄው እንደናንተ ማለት ነው እየተጠቀምን በሚዲያ ግንዛቤ እንፈጥራለን በራሪ ወረቀቶችን እንሰራለን እንደዚሁም ሶሻል ሚዲያ ላይ ስለሚጥል ህመም ግንዛቤ እንዲያገኝ ህብረተሰቡ ትምህርት እንሰጣለን ሌላው ሶስተኛው ሙሉ ጤንነትን ነው እኛ ፎከሳችን የሚጥል ህመም በራሱ ኒውሮሎጂካል ነው ከነርቭ ጋር የተያዘ ህመም ነው ግን ከመገለል አንፃር ህክምና ከማጣት አንፃር በተጓዳኝ የሚመጡ አሉ ለምሳሌ እንደ አእምሮ ሜንታል ሄልዝ ኢሹዎች ዲፕሬሽን ሊሆን ይችላል አንዛይቲ ሊሆን ይችላል የተለያየ አብረው የሚመጡ በተጓዳኝነት እንደዚሁም ደግሞ ሊያመጡ የሚችሉ ደግሞ ችግሮች አብረን ያንን እንሰራለን አንድን ታማሚ ስኬታማ ህይወት ኖረ ሲባል ህመሙን ብቻ ተቆጣጣር ማለት ሳይሆን ወጥቶ መስራት ሲችል ወጥቶ መማር ሲችል ነው አይደለ ስለዚህ እኛም የካውንስሊንግ ሰርቪስ እንሰጣለን እዚህ የስነ ልቦና አገልግሎት እንደዚሁም በግሩፕ ደግሞ ቴራፒ እንሰጣለን የፔሸንት ሰፖርት ግሩፕ አለን አቻላቻ ግንኙነት ቁጭ ብለው ማውራት አንዳንድ ጊዜ እርስ በርስ ያወሩት ችግራቸውን ይቀላቸዋል እኛ ከምንናገረው ስለዚህ ያንን እናደርጋለን መጨረሻ ላይ ደግሞ ሌላ ትሬኒንግ እንሰጣለን ይሄንን ማብቃት በጤና ጣቢያ ላይ በተለይ ላሉት ነርሶች ወይም የሄልት ወርከሮች ኤፕለፕሲን ደግሞ ማከም እንዲችሉ ብቃት እንዲኖራቸው ያንንም ከኢትዮጵያ ኒውሮሎጂ አሶሲዬሽን ጋር ሆነን ትሬኒንግ እንሰጣለን ሌላው አድቮኬሲ ነው እንግዲህ በሁሉም እንዲሰማ ኤፕለፕሲ ላይ ፎከስ እንዲደረግ ኢንቨስት እንዲደረግ ይሄ ነው እንግዲህ ባጭሩ ስራችን እሺ በጣም እናመሰግናለን ይሄንን ስራ ለመስራት እንግዲህ በግል ብቻ በቂ አይደለም አይደለ እንግዲህ ውድ ተመልካቾቻችንም ይሄ እዚህ ስራ ላይ የሚተሰማሩ ሰዎች ሊኖሩ ይችላሉ ከፍተኛ ተቋማቶች ላይ የሚሰሩ ሰዎች ሊኖሩ ይችላሉና ከናንተ ጋር አብሮ መስራት ቢፈልጉ ምን ያክል ፈቃደኛ ናችሁ በምን መልኩ እናንተ ማግኘት ይቻላል ለሚለው ይሄ ድርጅት በኢትዮጵያ ውስጥ በሚጥል ህመም ላይ የሚሰራ በዋናነት ያለ ድርጅት ነውና ትልቅ ድጋፍ ያስፈልገናል እኛ ድጋፍ ስንል አለ ገንዘብ አይሰራም ስለዚህ በገንዘብ ምትረዱን ትልቅም ትንሽም ምንለው የለም ስለዚህ ብትረዱን ደስ ይለናል ከዛ በላይ ደግሞ ቮለንቲር አድርጋችሁ ጊዜያችሁን ሰጣችሁ ባላችሁ
ኤክስፐርቲ መታችሁ እዚህ እንድታግዙን ታማሚዎችን እንድታግዙ ሁሉ ጊዜ እኛ መታመም የለብንም አንድ ነገር በጎ ነገር ለመስራትና የሚጥል ህመም በጣም የተገለለ ህመም ነው ሰፖርት የሌለው ህመም ነውና አባካችሁና በራችን ክፍት ነው ከኛ ጋር ሆናችሁ በሚጥል ህመም ላይ ያለውን የተሳሳተ ግንዛቤ በአንድነት እንቀይር በጣም እናመሰግናለን በስተመጨረሻው ያልጠቀስኩት አለ ምትየው ካለ እንዲሁም ማስተላለፍ የምትፈልጊው መልእክት ካለ በተጨማሪ እንዲሁም ማመስገንም ጭምር የምትፈልጊያቸው አካላቶች ካሉ እባክሽን እሺ ይሄን አጋጣሚ ተጠቅሜ መጀመሪያ እናንተን TV9 ላመሰግን በጣም ወዳለሁኝ ይሄ ስራ ከሚዲያ ውጪ አይሰራም ሚዲያ በጣም አጋራችን ነውና ዛሬ አጋር ሆናችሁ ጊዜያችሁን ወስዳችሁ ስለመጣችሁ በጣም አመሰግናለሁኝ ሁሉ ጊዜ እንደነ ስራ ሲሰራ ድርጅቱ ብቻ ይመሰገናል ባንድ እጅ አይጨበጨብም እኛ ይሄንን አቺቭ አድርገን የምንሰራው ነገር ሁሉ ያሳኩልን አብሮን ያሉ ለምሳሌ ሐኪሞቻችን ዶክተሮቻችን ኒውሮሎጂስቶቻችን እንቁ የሆኑ አሉ እነሱም በዚያ አጋጣሚ ላመሰግን ወዳለሁኝ እንደዚሁም ወጣት ቮለንቲሮች ደግሞ ከኛ ጋር ሆነው በተለይ አዌርነስ ሬዚንግ ላይ የሚሰሩ አሉ እነሱንም ደግሞ በዚሁ አጋጣሚ በጣም አርጌ ላመሰግን ወዳለው በመጨረሻም የኬር ኤፒሌፕሲን ስታፍ ቲም በጣም አርጌ ላመሰግን ወዳለው ድርጅታችንን ለመርዳት እንደዚሁም ከምንሰጠው ሰርቪስ ተጠቃሚ ለመሆን ለምትፈልጉ በሙሉ በነፃ የስልክ መስመር 9610 መደወል ትችላላችሁ 9610 እንደዚሁም ደግሞ ቢሮአችን ከድንበሯ ሆስፒታል አጠገብ ነው 22 አካባቢ በቢሮአችን ብትመጡ በራችን ክፍት ነው ከሰኞ እስከ አርብ ከጠዋት 2 ሰዓት ተኩል እስከ 11 ሰዓት ተኩል እንሰራለን አመሰግናለሁ እኛም እናመሰግናለን ወደ ተመልካቾቻችን እየተከታተላችሁ የምትገኙት የጤና ጉዳያችን ነው በዛሬ በጤና ጉዳያችን እንደምትመለከቱን ከኤፒሌፕሲ ተገኝተን አብረን ቆይታ ያደረግን እንገኛለን በመቀጠል ደግሞ ከዶክተር ምህላ ዘበንጉስ ጋር አብረን ስለ ህክምናው ምን ይመስላል መንስኤው ምንድነው ምልክቶቹስ ምንድናቸው ከሴቶች ጋርስ በተያያዘ ምን ልዩነት አለው ሚለው አብረን ቆይታ ምናደርግ ይሆናል አብራችሁን ቆዩ